ሄሎ ጠበቃው ነኝ። ዝናን በቀላሉ ማሸነፍ የምንችል አይመስለኝም። በቃ ሁሉም ቦታ ሰው አለው። ምን ነው ደነገጥክ? ምናልባት መድብል የምትዩ ሰው አደገኛ ሳይሆን አይቀርም። ጠበቃው አስከሬን እዛ መቃብር ውስጥ እንደሌለ ብቻ ነው። እሺ አዲስ ቅደውታል ማለት አሁን አንተ እንዳልከው ያመቀለ ቦታው ሲቆፈር ምንም አይነት አስከሬን ባይገኝ የሞገስ ጣፋ እንዳለ መቃብር መሳሪያ ባይገርምሽም ማየላ አባይ ሚስት ብቻ አልነበረች እናትም ጭምር ነበረች። ምን ዋጋ አለው? እሱ ግን ጠላቷ ነው። ዝና እኮ ያንቺ ብቻ አይደለም የኛም ጠላት ነው። ደግሞ ይሄ ጦርነት ያንቺ ብቻ ሳይሆን የኛም ጭምር ነው። እንግዲህ መቃብሩን ሳይሆን ምንም የተቀበረ ሰው የለም። መቃብር ውስጥ ያገኙት የሆነ ብረት ነገር ምን እና ሬሳ አስመስለው ብረቱን የቀበሩት እያልከኝ ነው? አይገርምም? ሰው እንዴት በአምሳሉ ለተፈጠረ ሰው እንዴት በዚህ መጠን ይጨክናል? ዝና በስተመጨረሻም መድብል ጠበቃው በሕይወት እንዳለና እንዳልሞተ አረጋግጧል። ከዚህ ቀደም እንደሚታወቀው መድብል የጠበቃውን መሞት ወይም የዝና ሴራ መሆኑን ለማረጋገጥ ከቡሄ ጋር በመሆን የጠበቃውን መቃብር ቆፍረው ለማየት ተነጋግረው ነበር። አሁን ላይ መድብል ያንን የጠበቃውን መቃብር ቆፍሮ እንዳየና ውስጥ ምንም አይነት አስከሬን እንደሌለ መቃብሩም ባዶ እንደሆነ ተናግሯል። በዝነት እንደሆነ ታውቋል። ነገር ግን አሁን ላይ ጠበቃው ከመድብል የሚፈልገው ዋነኛው ነገር የቤተሰቦቹን ደህንነት ነው። ቤተሰቦቹንና ልጆቹን አስተማማኝ ቦታ እንዲያስቀምጥለት ይፈልጋል። ጠበቃው አሁንም ቢሆን በዝና ላይ በመመስከር የዝናን ሴራ ማጋለጥ እንደሚፈልግ ከዚህ ቀደም ተናግሯል። ስለዚህ መድብል የጠበቃውን ቤተሰቦች በአስቸኳይ ፈልጎ ማግኘት አለበት። ሞገስ ነፃ እንዲሆንና ጠበቃው በዝና ላይ ክስ መስጠቱን መድብል ቤተሰቦቹን ማግኘቱ ወሳኝ ነው። የቀጣዩ እርምጃቸውም እነሱን መፈለግ ይሆናል። ሉላ፣ ቅድስትና ብሩኬም ጠበቃው በሕይወት መኖሩን በሰሙ ጊዜ ትልቅ እፎይታ ተሰምቷቸዋል። በሌላ በኩል ማህሌት ኤዱን ኩጸልሃልኝ በሚል ሰበብ ወደ መድብል ቤት ብታስገባትም ኤዱ ከመሰለል ይልቅ በመድብል ፍቅር እንደተያዘች ነው የተናገረችው። ኤዱ እና መድብል በደንብ ተነጋግረዋል። ሁለቱም ቀለል ያሉ ሰዎች በመሆናቸው ኤዱ ከብሩኬ ይልቅ መድብልን እንደወደደችው ለማህሌት ነግራታለች። ሆኖም ማህሌት ኤዱን የላከችው ብሩኬንና ቅድስትን እንድታለያቸው ነበር። ብሩኬ አይኑን ከቅድስት ላይ እንደማይነቅል ግልጽ ቢሆንም ግንኙነታቸውን ለመበጥበጥ ትፈልጋለች። ማህሌት ብሩኬ የተሳካ ሕይወት እንዲኖረው አትፈልግም። ቤቱን የራሷ ማድረግ ስላልቻለች በመካከላቸው ገብታ ግንኙነታቸውን ማፍረስ ትፈልጋለች። ነገር ግን የእሷ ፍላጎት አይሳካም። ብሩኬ ለቅድስት ሽማግሌ ለመላክና በአጭር ጊዜ ውስጥ ለማግባት አቅዷል። ሆኖም የሞገስ ጉዳይ ሳይፈታ ሰርጉን ማከናወን ስለማይችል የሞገስ ችግር እንደተቀረፈ በቀጥታ ወደ ጋብቻው ያመራሉ። ዝና ደግሞ ማህሌት እና ኤዱ ባሉበት ድንገት መጥቷል። ማህሌት ዝናን ስታየው በጣም ደንግጣለች። ዝና ማህሌትን እንደፈለገ እያዘዛትና እየተጠቀመባት ሲሆን አሁን ደግሞ ኤዱንም የሴራው አካል ሊያደርጋት ይችላል የሚል ስጋት አለ። ኤዱ መድብልና ብሩኬ ስለጠበቃው መቃብር ሲያወሩ የሰማችውን መረጃ ለማህሌት ልትነግራት ስለምትችል ማለሙዛ ስለምትፈራው ይህንን መረጃ አሳልፋ ለዝና ልትሰጥ ትችላለች። ዝና ይህንን መረጃ ቀድሞ ካገኘና የጠበቃውን ቤተሰቦች ከያዘ ጠበቃው በሱ ላይ እንዳይመሰክር ሊያደርገው ይችላል። ስለዚህ መድብል ከዝና ቀድሞ የጠበቃውን ቤተሰቦች ማግኘትና ደህንነታቸውን መጠበቅ ይኖርበታል። ብሩኬ ከቅድስት ጋር ስላለው የወደፊት ሕይወት ያልማል። ቅድስትን ከፍቅረኛነት ባለፈ እንደ እናቱ ያያታል። ለማንም ያልነገረውን የቤተሰቡን ታሪክ ለእሷ ነግሯታል። ሉላም በሞገስ ሁኔታ በጣም ተጨንቃለች። ፖሊሶች ሳይዙት ጉዳዩ እንዲያልቅ ትፈልጋለች። በአጠቃላይ ዝና በሕግ ቁጥጥር ስር ካልዋለ ቤተሰቡ ሰላም አያገኝም። መድብል ይህንን እኩይ ተግባር ለማስቆም ጠንክሮ መስራት ይኖርበታል። የምሳሌ 146 ቶሎ እንዲለቀቅ የምትፈልጉ አስተያየታችሁን በኮሜንት አስፍሩ።